ሰላም ጤና ይስጥልኝ ውድ የሰሊቲ ዲና ቻናል ተከታታዮች እንዴት ቆያችሁኝ? በዛሬው እይታችን የሚሆነው በአንድ አፕ እንዴት የተለያዩ ቻናሎች ላይ ላይቭ ከፍተን ማየት እንችላለን የሚለውን ነው። አብረን እናያለን ማለት ነው። ኮሜንት ላይ በጠየቃችሁኝ መሰረት ነው ያዘጋጀውላችሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ተከታተሉኝ። በመጀመሪያ እችን ፕሪዝም ላይቭ የምትሏን ማውረድ ስላለብን ወዴት እንሄዳለን? ወደ ፕሌይ ስቶር እንሄድና ፕሌይ ስቶር ላይ ሰርች አድርገን እንጽፈዋለን ማለት ነው። ሰርች ባሩ ላይ እንጽፈዋለን ማለት ነው። አሁን ፕሌይ ስቶር እየሄድኩኝ ነው። እኔ ኦልሬዲ ስላወረድኩትኝ የኔ ቀጥታ ነው የሚመጣው። የእናንተ ግን ሰርች ባሩ ላይ ትጽፉታላችሁ። ልክ አሁን እኔ በምጽፈው መሰረት ፕሪዝም ላይቭ ስቱዲዮ በሚለው ትጽፉታላችሁ። ከዛ መውረዱና ለመውረዱን ያሳያችኋል። የኔ የወረደ ስለሆነ ይሄው ኦፕን ብሎ ነው የመጣው። የእናንተ ካልወረደ ኦፕን አይልም ማለት ነው። ታወርዱታላችሁ። ኦፕን ብለን እንገባለን በዚህ መልኩ ይሄው። ከዛ ግን ምን ይጠይቃችኋል መሰላችሁ? የኔ የተከፈተ ስለሆነ ነው። ምን ይጠይቃችኋል? ኢሜይላችሁን፣ ፓስዋርዳችሁን ምናምን ይጠይቃችኋል። ሰጣችሁ ትገባላችሁ። እንደዚህ ከገባችሁ በኋላ እዚህ ጋር የኔ ዩቲዩብን አስገብቻለሁ። እናንተ ማይ ቻናል የሚለውን ነክታችሁ የዩቲዩብን ታመጡና እዚህ ጋር ታስገቡታላችሁ። እሱን ካስገባችሁ በኋላ እንደዚሁ እንዳለ መዝጊያዋን ዘግታችሁ አታሄዱና ቲክቶካችሁን ትከፍታላችሁ። ቲክቶክ ላይቭም ይሄው በዚህ መልኩ ገባሁኝ ማለት ነው። ሁለቱን አንድ ላይ ማሳያችሁ ነኝ። ቲክቶክ ላይም በዚህ መልኩ ገባሁኝ እንደምታዩት። ቲክቶኩንም ከገባሁኝ በኋላ መሀሉን ዘግቼ ወጣና እዛኛው ሄዳለሁ እመለሳለሁ ማለት ነው። እዚህ ስመለስ አሁን ጎ ላይቭ የሚለውን እነካዋለሁ። በተመሳሳይ ሁኔታ በተመሳሳይ ሰዓት አሁን ቲክቶክ ላይም ዩቲዩብ ላይም ቪዲዮዬን ማስተላለፍ እችላለሁ ማለት ነው። ስለዚህ እናንተም በዚህ መልኩ መስራት ትችላላችሁ። ሀሳብ፣ ጥያቄ፣ አስተያየት ካላችሁ ኮመንት ባሩ ላይ አስቀምጡልኝ። ቪዲዮዬ ከተመቻችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናለሁ። ወዳችኋለሁ። ክበሩልኝ። ቻው